እየሆነ መጥቷል። ማህሌትና ሞገስ መጨረሻቸው የቀረበ ይመስለኛል። ምክንያቱም ኤፍራታ ለብሩክ ማህሌትና ሞገስ አብረው በመሆን እየተጫወቱብን ነውም ብለዋለች። ይህ ወሬ ለብሩክ እጅግ ልብ ሰባሪና በጓደኛው መከዳት ቢገጥመውም ነገር ግን እውነቱን ማወቅ ደግሞ ግድ ይላል። ከዚህ በኋላ ሞገስና ማህሌት እንዳያታሉት መጠንቀቅ ይኖርበታል ብዬ አስባለሁ። ሌላ ደግሞ ቅድስት ከማህሌት ጋር ገጥማለች። አሁን ላይ እቤት ከምሳሌ በስተቀር ማንም የለም፣ የሚያገላግላቸውም ማንም የለም። ቅድስትን እስከ ዛሬ ድረስ ዋጥ አድርጋ ኖራለች። ዛሬ ግን ማህሌት በጣም ስለተፈታተነቻት አንገት ለአንገት ተናንቋል ማለት ነው። አሁን ላይ የሞገስና የማህሌት መጨረሻቸው የደረሰ ይመስለኛል። ብሩኬም እውነቱን አውቋል። በቀጣይ እርምጃ መውሰድ ይኖርበታል ብዬ አስባለሁ። በክፍል 25 እንግዲህ አብረን የምናይ ይሆናል ማለት ነው። ምሳሌ ክፍል 25 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 25 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። ሰላም ውድና የተከበራችሁ የፋሲካ ሚዲያ ቤተሰቦች በያላችሁበት ሰላም፣ ፍቅር፣ ጤና ይብዛላችሁ እያልኩኝ ዛሬ እንግዲህ ምሳሌ ክፍል 25ን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። እንግዲህ ምሳሌ በክፍል 24 እንዳየነው ከሆነ ሞገስ ኤፍራታን ከተጠቀመባት በኋላ ትቷታል። ይባስ ብሎም ከማህሌት ጋር በመሆን እየቀልዱባትና እያሾፉባት ጀመር። ሞገስ እንደሚታወቀው የሚፈልገውን ካገኘ በኋላ ለእነሱ ምንም አይነት ስሜት የለውም ማለት ነው። ሞገስ እንደሚታወቀው ከሉላ በስተቀር ማንንም እንደማይወድና እንደማያፈቅራት ከዚህ በፊት ባሉት ክፍሎች ለኤፍራታ ነግሯት ነበር። ሌላው ደግሞ ብሩኬ ሞገስ ቤት ይመጣል ሲል ማህሌትም ደንግጣ ፋይሉ ይታወቅብኛል ወይም ሞገስ ያወራብኛል በማለት ስለማታምነው ለምንድን ነው የሚመጣው ብላ ትጠይቃለች። እሱም እንግዲህ እዚህ ሊያወሩ እንደሆነ ሲነግራት ማህሌት ሞገስን ቀድማ በማግኘት እንዳይሄድ ወደ ቤት ፍላጎቱን በማሟላት ትደልለውና ሐሳቡን ታስቀይረዋለች ማለት ነው። አሁን ላይ ብሩኬ ቅድስትን ማህሌት የምታደርጋቸውን እያንዳንዱን ነገር ሁሌም ቢሆን እንዲከታተላት አስጠንቅቋታል። ቅድስትም ለብሩኬ ሞገስን አንተን የምታስበው ጥሩ ሰው አይደለም ብላ ነግሯለች። ብሩኬም ብዙ ጊዜ ብለሽኛል የምታውቂው ነገር አለ ቢላትም እንደሌለ ትነግሯለች። እዚህ ጋር ቅድስት ስለ ሞገስ ያየችውንና የሰማችውን ብትነግረው በደንብ ትኩረት ሰጥቶ ይከታተል ነበር። ሌላው ደግሞ ኤፍራታን እነ ማህሌትና ሞገስ ካንኳሸሿት በኋላ ከተደበሩባት በኋላ በንዴት ለብሩኬ መናገር ወሰናለች። በመቀጠል ብሩኬን ትደውልለትና እንዲመጣ ታደርገዋለች። ከዛም ሁለቱ አብረው በመሆን እየተጫወቱበት እንደሆነ ትነግረዋለች። ያኔ ብሩኬ ይደነግጣል። ቀጣይ ብሩኬ ምን ማድረግ አለበት? እስቲ ሁላችሁም ሐሳብ አስተያየታችሁን አስቀምጡልኝና በክፍል 25 አብረን የምናየው። እንደኔ ብሩኬ እንዳላወቀ በመምሰል የሁለቱንም ተንኮልና ሴራ መያዝና ፋይል ማግኘት አለበት ብዬ አስባለሁ። ሌላው ደግሞ ቅድስትና ማህሌት አንገት ለአንገት በመያያዝ ተናንቀዋል። ቅድስት ብዙ ጊዜ ዝምታ ምትመርጥም ዛሬ ግን ደሟን ስላፈላቻት ይዛታለች ማህሌትን። በቀጣይ ምን ይፈጠር ይሆን? በክፍል 25 አብረን የምናይ ይሆናል ማለት ነው። እንግዲህ ምሳሌ ክፍል 25 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ለእናንተ ወዲያው የምናስቀምጥላችሁ ይሆናል ማለት ነው። ለፋሲካ ሚዲያ አዲስ ከሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው። ውድና የተከበራችሁ የፋሲካ ሚዲያ ቤተሰቦች ይህ ሚዲያ ለእናንተ ምርጥ የሆኑትን ተከታታይ ፊልሞችን እንደ ሐረግ፣ ኖላዊ፣ ሰራተኛው አደይ፣ ምሳሌ፣ ጽናትና ልጅነት ሌሎች ተከታታይ ፊልሞችን ለእናንተ ቅድሚያ በማሳየትና ሪካፕ በማድረግ የምናቀርብላችሁ ሲሆን እናንተም በዚህ በምናቀርብላችሁ ሐሳብ አስተያየት ካላችሁ በኮመንት መስጫው ላይ እንድታጋሩን በአክብሮት እንጠይቃለን።
በቅርቡ እንግዲህ 50,000 ልንገባ ስለሆነ ሁላችሁም ቻናሉን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን እንጋብዛለን። ምሳሌ ድራማ እያጓጓና ልብ አንጠልጣይ እየሆነ መጥቷል። ማህሌትና ሞገስ መጨረሻቸው የቀረበ ይመስለኛል። ምክንያቱም ኤፍራታ ለብሩክ ማህሌትና ሞገስ አብረው በመሆን እየተጫወቱብን ነውም ብለዋለች። ይህ ወሬ ለብሩክ እጅግ ልብ ሰባሪና በጓደኛው መከዳት ቢገጥመው፣ ነገር ግን እውነቱን ማወቅ ደግሞ ግድ ይላል። ከዚህ በኋላ ሞገስና ማህሌት እንዳያታሉት መጠንቀቅ ይኖርበታል ብዬ አስባለሁ። ሌላ ደግሞ ቅድስት ከማህሌት ጋር ገጥማለች። አሁን ላይ እቤት ከምሳሌ በስተቀር ማንም የለም፣ የሚያገላግላቸውም ማንም የለም። ቅድስትም እስከ ዛሬ ድረስ ዋጥ አድርጋ ኖራለች። ዛሬ ግን ማህሌት በጣም ስለተፈታተነቻት አንገት ለአንገት ተናንቋል ማለት ነው። አሁን ላይ የሞገስና የማህሌት መጨረሻቸው የደረሰ ይመስለኛል። ብሩኬም እውነቱን አውቋል። በቀጣይ እርምጃ መውሰድ ይኖርበታል ብዬ አስባለሁ። በክፍል 25 እንግዲህ አብረን የምናይ ይሆናል ማለት ነው። ምሳሌ ክፍል 25 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 25 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። ሰላም ውድና የተከበራችሁ የፋሲካ ሚዲያ ቤተሰቦች በያላችሁበት ሰላም፣ ፍቅር፣ ጤና ይብዛላችሁ እያልኩኝ ዛሬ እንግዲህ ምሳሌ ክፍል 25ን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። እንግዲህ ምሳሌ በክፍል 24 እንዳየነው ከሆነ ሞገስ ኤፍራታን ከተጠቀመባት አሁን ላይ ብሩኬ ቅድስትን ማህሌት የምታደርጋቸውን እያንዳንዱን ነገር ሁሌም ቢሆን እንዲከታተላት አስጠንቅቋታል። ቅድስትም ለብሩኬ ሞገስን አንተን የምታስበው ጥሩ ሰው አይደለም ብላ ነግሯለች። ብሩኬም ብዙ ጊዜ ብለሽኛል፣ የምታውቂው ነገር አለ ቢላትም እንደሌለ ትነግረዋለች። እዚህ ጋር ቅድስት ስለ ሞገስ ያየችውንና የሰማችውን ብትነግረው በደንብ ትኩረት ሰጥቶ ይከታተል ነበር። ሌላው ደግሞ ኤፍራታን እነ ማህሌትና ሞገስ ካንኳሸሿት በኋላ ከተደበሩባት በኋላ በንዴት ለብሩኬ መናገር ወሰናለች። በመቀጠል ብሩኬን ትደውልለትና እንዲመጣ ታደርገዋለች። ከዛም ሁለቱ አብረው በመሆን እየተጫወቱበት እንደሆነ ትነግረዋለች። ያኔ ብሩኬ ይደነግጣል። ቀጣይ ብሩኬ ምን ማድረግ አለበት? እስቲ ሁላችሁም ሐሳብ አስተያየታችሁን አስቀምጡልኝና በክፍል 25 አብረን የምናየው እንደኔ ብሩኬ እንዳላወቀ በመምሰል የሁለቱንም ተንኮልና ሴራ መያዝና ፋይል ማግኘት አለበት ብዬ አስባለሁ። ሌላው ደግሞ ቅድስትና ማህሌት አንገት ለአንገት በመያያዝ ተናንቀዋል። ቅድስቴ ብዙ ጊዜ ዝምታ ምትመርጥም ዛሬ ግን ደሟን ስላፈላቻት ይዛታለች ማህሌትን። በቀጣይ ምን ይፈጠር ይሆን? በክፍል 25 አብረን የምናይ ይሆናል ማለት ነው። እንግዲህ ምሳሌ ክፍል 25 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ለእናንተ ወዲያው የምናስቀምጥላችሁ ይሆናል ማለት ነው።
ለፋሲካ ሚዲያ አዲስ ከሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።